ዛሬ ከማን ሲቲ ጋር ላለብን ኮሚኒቲ ሺልድ ጨዋታ ላይን አፕ እናወጣለን። እቺን ትሪ ማን ነው እንደ አፕታይዘር እንፈልጋታለን። ገባርለ ሽሮ አይደለችም ግን ትንሽ ስጋ አለበት። ጎመን በስጋ እንበላት ወይስ ቦዘና ሽሮ እንበላት። ገባርለ ታጠግባለች ምናምን ግን ለዋናው ዋርም አፕ ነው። ገባ ስለዚህ ያን ያህል ሲሪየስ መሆን አያስፈልግም። ለማሬስካ ግን በጣም ሲሪየስ ጨዋታ ነው። ማሬስካ ትልቅ ጨዋታ ላይ ቀልድ አያውቅም። ግን እኛ ቀለል አድርገን ነው ትሬን የምናደርግበት ማለት ነው። ተመልከት ላይን አፓችን በረኛ ላይ ኬፓ የሚባለውን ሰውዬ ላየው አልፈልግም ካሁን በኋላ አመቱን ሙሉ ማለት ራያን ሪንስ ሪፒት ታጫውትልኛለህ። ራያን እዚህ ጋር ታስገባልኛለህ ማለት ተከላካዮቻችን ያው ሰሊባ ስለሌለ ጋብሪኤልና ሞስኬራ እናስገባለን ማለት ቤስት ካሉን ኦፕሽኖች ሞስኬራን እንተማመንበታለሁ እኔ ማለት በዚህ በኩል ስትመጣ ካላፊዮሪ ቦል ነው የምናደርገው ዛሬ በኮሚኒቲ ሺልድማ የሚደብር ጨዋታ ነው ሰጋችሁ ቦል ነው የምናደርገው። ስለዚህ ካላፊዮሪ እዚህ ጋር ሌፍት ባክ ትገባለች፣ ራይት ባክ ደግሞ ቤን ዋይት ይገባል ማለት ነው። አሁን ይሄ አታኪንግ ላይን አፕ 6 ቁጥር ላይ ስመጣ ብሩኖ ጊማራይስ አለ። ቦስ ታየዋለህ ነው የምልህ ዛሬ ማታ ታየዋለህ። ከዛ በኋላ አጣማሪው እሱን ራይስ ነው መሆን ያለበት፣ ግን ራይስ እንዲያርፍ ስለሚፈለግ ለኮሚኒቲ ሺልድ ደግሞ ካስፈለገ ሰከንድ ሃፍ ይገባል ወይ ስኬሊን ወይ ሜሪኖ ነው የሚሆነው። እኔ ደግሞ ሜሪኖ የተሻለ ልምድ ስላለው ሜሪኖ ይሁን ባይ ነኝ። ሜሪኖ 8 ቁጥር ላይ ደቅ እናደርገዋለን። 10 ቁጥር ላይ ምን አለ በለኝ ሾው አፕ ማሽን እንደሚያደርግ ማርቲን ኦዲጋርድ እዚህ ጋር ታስገባዋለህ ማለት ፍሮንት ትሪያችን ጋር ስንመጣ ደግሞ ማን ነው ኤዜ ነው እዚህ ጋር ኖርማሊ እንዲሰለፍ የምፈልገው፣ ግን እሱም አሁን ገና ከቫኬሽን እየመጣ ነው። ሰከንድ ሃፍ ተቀይሮ መግባት ይችላል። ዞሊስን እዚህ ጋር ታስገባልኛለህ ማለት መሀል ላይ ደግሞ ቪክተር ዮከሬዝን ታስገባልኛለህ። ሰከንድ ሃፍ ሃቨርትስን ታስገባዋለህ። በዚህ በኩል ደግሞ ስትመጣ ዳውመን ቢገባ ደስ ይለኛል፣ ግን የሆነ ሬዲ አይደለም ለእንደዚህ አይነት ጨዋታ ብዬ ገምታለሁ። ሰከንድ ሃፍ ላይ ቀይረን እናስገባዋለን። እስከዛ ድረስ አሯሯጩ ኖኒ ማዱዌኬ እዚህ ጋር ይገባል። በዚህ ላይን አፕ ሰከንድ ሃፍ የሚቀየሩ ተጫዋቾች አሉ። ማን ሲቲን እናንቀባራታለን። እነሱም ባይዘይ ስታርቲንግ 11 ይዘው መግባት አይችሉም። ከቫኬሽን የተመለሰ ብዙ ተጫዋች አለ። ሁሉም ጋር ይለጠፋል። ማን ሲቲ እመነኝ፣ ጠብቀኝ፣ ፈላው ጠብቀኝ። Come on you gunners! Seriously? ለትሪካፕ 90 ደቂቃ ትራገጥ ነው? What the fuck is this? አቦ ዘንበተለ የደረሰው ይዞ አይደል እንዴ? ሲጀመርኩኝ እኮ ላለመብላት እኮ ነበር የምንጮተው እኮ ተሸናፊ ነበር እኮ ይዞት እኮ ሜዲ ነበር እኮ ማለት እኔ ሲጀመር ቢገጡኝ እንኳን ዋንጫ መሰደረና አላደርገውም አላጣብብም። እዛ ከእናቴ ቡፌ ላይ ቁጭ ነው የማደርገው። ሲጀመር ከዛም ለይቼ አላየው ሻምፒዮንስ ጊዜና ታመራላችሁ እንጂ ኧረ በጣም ይደብራል። እንደምነሽ ጋራ እንዴነሽ ግራ ገባን እኮ የምሬ ነው ጋይስ የምሬ። በዚህ በኩል ያለው ወይ በዚህ በኩል ያለው አንዱ ወይ ላሊጋ ወይ ቡንደስሊጋ ወይ ፈረንሳይ ሊጋ ይሆንም ጋይስ ግራ ግብት አለኩ። አሁን እናቴ የምሬ ነው ለቋጣሮ የማይመች ጨዋታ ሻማን ነው የሚቋጠረው ግራ ነው እኮ ይገባን የምሬ ነው። ፈላው በጣም አፈልታለች የምሬ ነው። ለፈላው አልቋጠረም እንድታሸንፍ እግር ትበላለች እናቴ ትሞት የምሬ ነው። ፈላው በእጁ ሲበላ እንጂ በትሪ ሲበላ ያምርበትም። እየረገጥኩ ነው የምነግርህ። ለወያለው በቋጥር ደግሞ ዋንጫ ተጀመረ በአመቱ ይልሃል። 5ቱን ዋንጫ ይልሃል አጀማምሩ ላይ። ስለዚህ አሁን እንዴት አባት ይሉን ጋይስ ግራ ግብት ታለን እኮ የምሬ ነው። በቃ የምር ዋንጫውን ሲያነሱት ይሰበር በእውነት የምሬ ነው። በቃ ሊያነሱት ሲሉ አንደኛው በልቶ ሊያነሳው ሲል ወደ 2 ይበርገድ። ከእኔ ቋጠሮ ነው እናንተ ቋጠሮ እስቲ ኮሜንት አድርጉት ጋይስ። በደም ኮፒ ሊንክ ማሊያ ኦሪጂናል ማሊያዎች የምትፈልጉ ካላችሁ ደግሞ ክፍለ ሀገርም አዲስ አበባም ስልኬ ባይወራ ያለ ወይም ደግሞ 0922657453 ያኛው ካልሰራላችሁ ማለት ነው ደውሉ። ከ2 ዓመት እስከ አዋቂ ድረስ ኦሪጂናል ማሊያዎችን ናው ወንድማችሁ ያቀርባል። አበርታቱት፣ ደውሉ፣ አግዙት። ነገ ደግሞ አይዊሽ የራሱ ሱቅ ኑሮት ኑ ሱቄን መርቁልኝ ብዬ ማሊያ ቤት ከፍቼ ጠራችኋለሁ። እመኑኝ። የዋንጫ ቀን ሀቢቢ ቀለል ያለ የሚያሸልም ጥያቄ። ጨዋታው ስንት ለስንት ያልቃል? ኮሜንት ላይ ደቅ ታደርጋለህ። ማንቸስተር ሲቲ ያሸንፋል ብለህ የምትኮምት ሰው ማለት ነው አንተ ዘልኋል። ከዛ ፎሎ ማድረግ አካውንቱ እንዳረሳ ሽልማት ይኖረዋል። እና ይሄን ጨዋታ እንዴት ነው በየት ነው የምናየው ምናምን የሚል ወግ አልፈልግም። እችን ዝም ብለህ ቴሌግራም ላይ ሰርች አድርገህ ከችበል እዛ የምታይበት ነገር ደቅ ተደርጎልሃል። ኮፒ ሊንክ፣ ፎሎ፣ ሪፖስት ማድረጋችሁ እንዳይረሳ። በጾም ቀን ተጫውታችሁ ትሪ ከበላችሁ በኋላ ምን ልበሉበት ነው? እንደው 90 ደቂቃ ለመራገጥ ካልሆነ በስተቀር ለነገሩ ያን ነው ያላ ትሪ ምናምን ይወዳል። አነስ ያለ ነገር ይወዳል። ጎመን በስጋ ነው። ምንም እኔ ስጋው አልታየኝም። ትሪ ነው። ባዶ ትሪ ታቅፋለህ፣ አመቱን ባዶውን ትጨርሳለህ። ዛሬ ኮሚኒቲ ሺልድ ሲቲ ከአርሰናል ያ ኳስ ስለምንወድ እናየዋለን። ኳስ ስለምንወድ እሑድ ነው የት እንሄዳለን እናይላችኋለን።
አቸና መቸነላችሁ ነው ጀማው የዋንጫ ቀን ነው ዛሬ ቡናችን አርሰናል ከሲቲ ጋር ከሚያደርገው ጨዋታ በፊት አንዳንድ ነገር ልበላችሁ ይሄ የኤፍኤ ካፕ አሸናፊዎችን ከፕሪሚየር ሊግ አሸናፊዎች ጋር የሚያገናኘው የኮሚኒቲ ሺልድ ጨዋታ ላይ እንግዲህ ዛሬ ምን እንጠብቅ ነው ሲቹዌሽኑ ሚኬል አርቴታ አይዟችሁ የትም አልሄድም ፋሚሊያንስ አለው ፈርማለሁ ብሎ ነበር የቆንጆ ዜና ነውና በዚህ ጨዋታ ላይ ግን ከሚኬል አርቴታ ምን አይነት ሚድፊልድ ይዘን ነው የምንገባው ምን አይነት አታክስ ይዘን ነው የምንገባው ምን አይነት ዲፌንስስ ይዘን ነው የምንገባው የሚለው ጥያቄ ነው ምክንያቱም ከጀርባ ሳሊባ የለም መሃል ላይ ራይስ የማይጮትበት ትልቅ እድል አለ ከፊት ለፊት ደግሞ ጊዮኬሬስ ማህበር ዝም ጥሩ ፕሪሲዝን አይደለም እያሳለፉ ያሉት ሄሱስ ጭራሽ አልወጣም ብሏል ግን ይሄ የመጨረሻ የ9 ቁጥር ቦታችን ላይ ምንድነው መደረግ ያለበት ዛሬስ በምን አይነት መልኩ አርቴታ ይሄን ነገር ሊወጣው ያስባል የሚለው በጣም ትልቅ ጥያቄ ነው አርቴታ ብቻ ሳይሆን ግን ዛሬ ኤንዞ ማሬስካም ትልቅ ስራ ይጠብቀዋል ምክንያቱም ኤንዞ ማሬስካ ኮምፒቲቲቭሊ የሚያደርገው የመጀመሪያ ጨዋታ ነው ኮሚኒቲ ሺልድ ማለት እቺ ፔፕ ላይት የሆነች ሰው ፔፕን በመልክ ብቻ ነው ወይስ በሌሎች ነገሮች ይመስላል ምን እንመለከተበት ጨዋታ ነው አርቴታን እንግዲህ ማሬስካን ምን የተለያዩ ቼልሲ ኮቾች አላሸነፉም ታውቃላችሁና አርቴታን የማሸነፍ ጥሩ ሪከርድ የለውም ግን ትላልቅ ጨዋታዎች ላይ በደንብ የመዘጋጀት ጥሩ ሪከርድ አለው ዊንገሮቹ ደግሞ ከፍ ብለው ሲጫወቱ የሚወድ አይነት ወይ ነው ሜዳውን ለቀጥ ሲያረጉ ሰው እየሰነጠቁ እያጠፉ እንዲገቡ ይፈልግ አይነት ሰው ስለሆነ ምቹ ነው ለነሱ ዛሬ ዶኩና ሴሜኒዮ ምን ያረጋሉ የሚለው ለጥያቄ ምልክት የሚታለፍ ይሆናል እኔ ከጨዋታው በፈልገው አንድ ነገር ግን ማለት ነው ብሩኖ ጉማሬስ ፊት ቸርኪ እንዲያንጠባጥብ ነው ብራዘር የማናዋለው ብራዘር ጨዋታው እንግዲህ አርሰናል 3-1 በሆነ ውጤት ያሸንፋል ብዬ አስባለሁ እናንተ ግምት ኮሜንት ላይ አስቀምጡልኝ ፎሎ ኮፒ ሊንክ ሼር ያረጋችሁ የማቻችሁ እሺ ዛሬ እንግዲህ ኮሚኒቲ ሺልድ አለ እንደምታውቁት ማለት ነው የዋንጫ ቀን ነው ለኛ እንደምታስቡ ማለት ቻምፒየን ዋንጫ እንዳትንቅ በኋላ አሁን ታሞጋግስና ስትሸነፍ እኔ እንደምበላው አውቀዋለሁ እንደው ባልበላውም ይቻላል ለምን ብዙ ጊዜ ኮሚኒቲ ሺልድ ስበላ ፕሪሚየር ሊግ አይቀናኝም ገብቷል ባልበላውም ችግር የለውም ግን እንዳታጣጣል ይሄን ዋንጫ እንዳታጣጣል አንሳው ይችላል አንሳው እንደማትበልጥ ጓጋለሁ ግን እስቲ ይችላል አንሳው ይሄንን ማሬስካ የመጀመሪያውን በሲቲ ቤት ዋንጫው የሚያነሳበት ዛሬ ነው በእርግጠኝነት ኤክስትራ ምንም ይኬሪ ነገር የለም 2-0 ሲቲ እኔ አርሰናል ጎል ያስቆጥራል ብዬ አልጠብቅም ዛሬ ይሄ ጨዋታ የዋንጫ ብቻ አይደለም በዚህ ጨዋታ ላይ አርሰናል በጣም እንደሚቸገር የምናይበት ጨዋታ ነው ይሄ ብቻ አይደለም ሲዝኑ ምን ያክል ችግር ውስጥ ሊገባ እንደሚችል ፍንጭ የምናይበት ጨዋታ ነው ብዬ አስባለሁ ስለዚህ ጨዋታ እነግራችኋለሁ ኮፒ ሊንክ ሪፖስት ላይክ ሸር በማድረግ ጀምሩት ማለት ነው እኔ የአርሰናል ደጋፊዎችን ለማስደሰት በደመነፍስና በስሜት አላወራችሁም ማለት ነው ስለዚህ እውነታውን እነግራችኋለሁ እስከ መጨረሻው ግን አድምጡትና ተሳተፉበት እንግዲህ በዛሬው ዕለት በኮሚኒቲ ሺልድ ዋንጫ አርሰናል አመሻሽ 11 ሰዓት ላይ ማንቸስተር ሲቲን የሚገጥም ይሆናል ማለት ነው ሚኬል አርቴታ ኢንዞ ማሬስካ ጋር 3 ጊዜ ተጫውቷል ምንም አይነት ድል የለውም አንድ ጊዜ ኢንዞ ማሬስካ አሸንፏል በተቀሩት 2 ጨዋታ አቻ ነው የወጣው ይሄ ብቻ አይደለም ማንቸስተር ሲቲን 13 ጊዜ ገጥሟል ሚኬል አርቴታ ማለት 8 ጊዜ ሽንፈትን አስተናግዷል 2 ጊዜ ነው ድል ያለው ከዚህ በተጨማሪ 3 አቻ አለው በዚህም አይበቃም የሚኬል አርቴታ ሪከርድ ደካማነት በዋንጫ ጨዋታዎች 4 ጊዜ የፍጻሜ ጨዋታዎችን መርቷል 2020 ላይ ብቻ ነው የመጀመሪያውን ዋንጫ ማንሳት የቻለው ኤፍኤ ካፕ ቼልሲን በማሸነፍ ማለት ከዛ በኋላ እንግዲህ በሊቨርፑል በማንቸስተር ሲቲ በኮሚኒቲ ሺልድ ዋንጫዎች ተሸንፏል ባለፈው ሲዝን ደግሞ በአውሮፓ ሻምፒዮንስ በፍጻሜ በፓሪስ ሰንት ጀርመን ሽንፈት አስተናግዷል የዋንጫ ጨዋታ ላይ ምን ያክል ደካማ እንደሆነ ሚኬል አርቴታን እንረዳለን ማለት ነው በተቃራኒው ኢንዞ ማሬስካ 2 ጊዜ የፍጻሜ ጨዋታዎችን መርቷል በቸልሲ ማለት ነው የኮንፈረንስ ሊግ የዋንጫ ጨዋታና እንዲሁም ደግሞ የዓለም ክለቦች የዋንጫ ጨዋታ መምራት ችሏል በሁለቱም ድል አስመዝግቧል የዋንጫ ጨዋታዎችን የማሸነፍ ምንም አይነት ችግር የለበትም ኢንዞ ማሬስካ ማለት ሌላው እንግዲህ ሁለቱም እጅግ በጣም ወሳኝ ተጫዋች በክረምቱ አስፈርመዋል ጉማሬሽና አንደርሰንም ማለት የመሃል ሜዳ ጽድት ያለ የመሃል ሜዳ ተጫዋች አስፈርመዋል እነዚህ ሁለት ተጫዋቾች በመሃል ሜዳው ላይ የሚታዩ ይሆናል ማለት ነው አንደርሰን ግን ጨዋታን የመቀየር አቅም እንዳለው የምናይበት ጨዋታ ይመስለኛል አርሰናል ግን ምን ያክል ችግር ውስጥ ሊገባ እንደሚችል እና በዛሬው ጨዋታ በእርግጠኝነት አርሰናል እንደሚቸገር ታያላችሁ በእርግጠኝነት ማለት ምናልባት የአርሰናል ደጋፊ ሊንጫጩ ይችላል እንግዲህ የጨዋታው ሂደት ይሄን ሊመስል ይችላል ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አካፍሉኝ ይመቻችሁ ዛሬ ምሽት 11 ሰዓት ላይ ማንቸስተር ሲቲ ከአርሰናል
አርሰናል የፕሪሚየር ሊግ አሸናፊው ከኤፍኤ ካፕ አሸናፊው 11 ሰዓት ላይ በኮሚኒቲ ሺልድ ይጫወታሉ። የአርሰናል ካሸነፈ ይህንን ጨዋታ የወዳጅነት ጨዋታ ወይም ደግሞ ትርጉም የለሽ ዋንጫ ይባላል። ሲቲ የሚያሸንፍ ከሆነ ደግሞ የዓመቱ የመጀመሪያው ዋንጫ ሲቲ ያሸነፈ መባሉ አይቀርም። እሱን አስባችሁ ይህንን ጨዋታ። ከዚህ በፊት ብዙ ኮሚኒቲ ሺልድ በማሸነፍ አንደኛ ደረጃ ላይ ያለው ዩናይትድ ነው 21 አለው። ከዛ ሁለተኛ ላይ ያለው አርሰናል ነው 17 አለው። ከዛ ሊቨርፑል፣ ከዛ ሲቲ፣ ከዛ ቼልሲ። ስለዚህ ይህን ቪዲዮ እግር ኳስ ደጋፊዎች በሙላኩላቸው ናም ያለፉት 50 አሸናፊዎች እነዚህ ናቸው። ያለፉት 10 ደግሞ እስከዚህ ድረስ ማየት ትችላላችሁ። የዋንጫ ቀን ኤንዞ ማሬስካ በሲቲ ቤት የመጀመሪያውን ዋንጫ ሊያነሳ ጥቂት ሰዓታት ነው የቀሩት። ሶ ይሄንን ዋንጫ ማለት ነው እንደ ትልቅ ዋንጫ ይቼው ወይ ደግሞ ለኛ ቢግ ዲሉ ነው አይደለም አውቃለሁ፣ ግን ይሄን ዋንጫ ማሸነፍ እንዲሁም ይሄንን ጨዋታ አሸንፎ አመቱን በዋንጫ መጀመር ለኛ ያላቸውን ፖዚቲቭ ነገሮች ልንገራችሁ። የመጀመሪያው ሁልሽም ማሬስካንና ሲቲን የናቅሹላ ምን አይነት ቲም ቢውልድ እያደረገ እንደሆነ ምን አይነት ኤምፓየር ቢውልድ እያደረገ እንደሆነ ተረጅበታለሽ። ሲቲን እያናናቅ ሲቲን እያጣጣልክ ሊጉን ቻምፒየንስ ሊጉን አይበላም እያልክ ስትቀልድ ስታሾፍ ለነበርክ ዛሬ ማሬስካ ምን አይነት ቲም ቢውልድ እንደሚያደርግ በደንብ ታየዋለህ። ችግር የለውም ለሱ። ሁለተኛው ማሬስካ በዋንጫ ጀምሮ አመቱን ፖዚቲቭ ሊሆኑ ነገሮችን አለ አይደለ ጀምረን በፖዚቲቭ ወይ ይሄንን አመት ለሌሎቹም ሲቲን አንደርሬትድ አንደርዶግ ማድረግ እንደሌለብን በደንብ ያሳየናል ዛሬ። አይኖ ለኛ ቢግ ዲል አይደለም ለነሱ ነው ቢግ ዲል። ቢኮዝ 17 ጊዜ ያሸንፈውታል። 17 ያላቸው ዋንጫ ላይ 17 እየደመሩ እንደዚህ ይሄን ያለው ዋንጫ ለምናም ብለው እንደሚኮሩበት አውቃለሁ። ኮሚኒቲ ሺልድ ማሸነፍ ወይ ኤፍኤ ካፕ አሸንፋል ወይ ብዙ ጊዜ ሁለተኛ ወጣል። የእናንተ ደግሞ በምን እንደሆነ በደንብ የታወቀ ነው። ኤኒሃው ሲቲ ከአርሰናል ዛሬ 11 ሰዓት ላይ ያለ ማሬስካ ዛሬ ማለት ነው ምን አይነት ቲም ቢውልድ እንደሚያደርግ ሲቲ ላይ ምን አይነት አሰልጣኝ እንደሆነ እንዲሁም ደግሞ በዋንጫ ድርድር እንደማያውቅ ማሬስካን ታዩታላችሁ ዛሬ። ከዛ ሲቲን የናቅሹላ በደንብ ይገባሻል ማለት ነው። ኤኒዌይ 11 ሰዓት ላይ ማለት ነው በከባዱ የምጠብቀው ጨዋታ ነው። ምክንያቱም ሁሉም አፉን ሲከፍትብን ነበር። ዛሬ ከዛሬ ጀምሮ ልካቸውን እናሳያቸዋለን።